ናሽናል አይዲያችሁ ከባንኮቻችሁ ጋራ በትክክል ሃርሞናይዝ ሆነው አልቀዋል ወይንስ አላለቁም? ኦር ደግሞ ምናልባት እናንተ ፕሮሰሱን ጨርሰናል ብላችሁ ተቀምጣችሁ ሊሆን ይችላል። ነገር ግን እንዴት አድርጋችሁ በትክክል ፕሮሰሱን እንደጨረሳችሁና እንዳልጨረሳችሁ በዚህ ቪዲዮ የማሳያችሁ ይሆናል። በሰሞኑ እንደተመለከትነው በጣም ብዙ የሚባል ሰው እየተወዛገበና ችግር ውስጥ እየገባ ያለበት በባንኩ ውስጥ ያለውንም ገንዘብ እንደ ልቡ እንዳያንቀሳቀስ የሆነበትን ትልቅ ችግር ይቀርፋል ብዬ አስባለሁ። ሁላችንም ይሄንን ቪዲዮ ላይክ በማድረግ እንጀምር። የብዙ ሰዎችን ችግር ይፈታል ብላችሁ ካሰባችሁ ደግሞ ሼር እንድታደርጉ ትፈልጋለሁ። ወደ ቪዲዮ ተመልሰናል። ቤተሰብ በመጀመሪያ ወደ ፈለጋችሁት የኢንተርኔት ብራውዘር ትገባላችሁ። እኔ ለጊዜው የምጠቀመው ክሮምን ስለሆነ አንድ ጊዜ እከፍተዋለሁ። ከዛም እዚህ ጋር ሰርች የሚለው ቦታ ላይ ፋይዳ ብላችሁ ትጽፋላችሁ። ፋይዳ ቀጥታ ፋይዳ ብቻ ብላችሁ ብጽፉ ምንም ችግር የለውም። ከዛም በኋላ ሰርች ታደርጉታላችሁ። ዘን እዚህ ጋር እንደምትመለከቱት ናሽናል አይዲ የሚል አለ። እሱን አንድ ጊዜ ትነኩታላችሁ። እዚህ ጋር ከደረሳችሁ በኋላ ወደ ውስጥ ምናምን መግባት አያስፈልግም። እዚች ጋር እንደምትዋስ ሶስት ሰረዝ ትታያለች። እሷን አንድ ጊዜ ትነኳታላችሁ። ዘን ወደ ታች ትሄዱና ሰርቪስ የሚለውን አንድ ጊዜ ትነኩታላችሁ። ከዛም በኋላ ዝቅ ስትሉ ፋይዳ ኮኔክት የሚል አለ። እሱን አንድ ጊዜ ትነኩታላችሁ። አሁን እሱን በምትነኩበት ሰዓት በዚህኛው ሳይድ እንደምታዩት ፋይዳ ኮኔክት ይልና ኮኔክት ዮር ፋይዳ አይዲ ቱ ባንክስ ቴሌብር አካውንት ኤንድ አዘር ሰርቪስ ፕሮቫይደርስ to secure instant authentication and access to digital service ይላል። ዘን እኛ የምንፈልገው ወደ ታች ስለሆነ ትንሽ ዝቅ እናደርገዋለን። ፋይናንሻል ከሚለው ስር ሁሉም ኢትዮጵያ ውስጥ ያሉ ባንኮች ዝርዝር ተቀምጧል። እንደምታዩ በአልፋቤት ነው የተቀመጠ። አባይ ባንክ፣ ኤዲሲ ሪሰርች ኤንድ ዲቨሎፕመንት፣ አዲስ ኢንተርናሽናል ባንክ እያለ እስከ መጨረሻው ድረስ ተቀምጧል። እናንተ የምትፈልጉትን ባንክ ነክታችሁ ቼክ ማድረግ ነው። በነገራችን ላይ ምናልባትም ፋይዳችሁ ከነዚህ ባንኮች ጋር ኮኔክት ካልሆነና አውቶራይዜሽኑ ካላለቀ እዚሁ ጋር መጨረስ ትችላላችሁ። ለምሳሌ አሁንም ድረስ በጣም የብዙ ሰዎችን ፋይዳ ሊንክ እያደረገ ያለ ስቲል ደግሞ ያው አንዳንድ ችግሮች ወይንም አካውንት ለመንቀሳቀስ እየተቸገራችሁ ያላችሁበት ባንክ ኮመርሻል ባንክ ኦፍ ኢትዮጵያ ነው። እሱን ባንክ እንፈልግና እንነካዋለን። እዚህ ጋር እንደምታዩት ኮመርሻል ባንክ ኦፍ ኢትዮጵያ ይላል። ቪዚት ትሉታላችሁ። አሁን አካውንት ነምበራችሁን አስገቡ ይላል። እዚህ ጋር እኔ አስገባለሁ። እንደምትመለከቱት የራሳችሁን አካውንት ነው የምታስገቡት። ይሄን ካስገባችሁ በኋላ እዚች ጋር ጌት ኦቲፒ ኤስኤምኤስ ትሉታላችሁ። you have already been ፋይዳ ቬሪፋይድ አለቀ። አንተ ፕሮሰሱን ጨርሰሃል። ፋይዳህ ከንግድ ባንክ ጋራ ሊንክ ሆኗል እያለኝ ነው። የእናንተ እንደዚህ ካላላችሁ ኦቲፒ ልክላችኋል። ከዛም በኋላ ፕሮሰሱን ትቀጥላላችሁ ማለት ነው። በዚህ አግባብ ቼክ ማድረግ ትችላላችሁ። አንድ ጊዜ ባክ ልበለውና ሌላ ባንክ እስኪ ቼክ ላድርግ። ያ እዚህ ጋር ለምሳሌ አቢሲኒያ ባንክን ቼክ ላድርግ። አቢሲኒያ ባንክ ይሄው እንደምታዩት ባንክ ኦፍ አቢሲኒያ ቪዚት እለዋለሁ። ከዛም በኋላ አካውንት ቁጥር አስገባ ይለኛል። አስገባለታለሁ። ዘን ሰሚት እለዋለሁ። ኦልሬዲ ሊንክድ ይለኛል። ይሄው እንኳን ደስ አለዎት የፋይዳ መታወቂያዋ በተሳካ ሁኔታ ተገናኝቷል እያለኝ ነው። የእናንተ ይሄንን ኖቲፊኬሽን ወይም ይሄንን መልእክት ካላመጣ ኦልሬዲ አልተገናኘም ማለት ነው። ስለዚህ እዚሁ ጋር ፕሮሰሱን መጨረስ ትችላላችሁ። ኦር ደግሞ ምናልባት ብራንች መሄድ ካለባችሁም እዛ ጋር ሄዳችሁ ፕሮሰስ ማድረግ ይኖርባችኋል። በኋላ ነገሮች መስመር ከሳቱ በኋላ ሄዳችሁ ሰልፍ ውስጥ ከምትቆሙ አሁኑኑ በዚህ አግባብ ቼክ ማድረግና ማስተካከል ትችላላችሁ። እስኪ ሌላ ባንክም ቼክ እናድርግ። ለምሳሌ ኦሮሚያ ባንክን ቼክ ላድርግና ላሳያችሁ። እዚሽ ጋር ወደ ታች ሳብ እናደርገዋለን። ያ እዚህ ጋር እንደምታዩት እንግዲህ ኦሮሚያ ባንክ ይላል። እሱን አንድ ጊዜ ቪዚት እለዋለሁ። ዌልካም ቱ ኦሮሚያ ባንክ ከስተመር አይደንቲቲ ቬሪፊኬሽን ፖርታል ይላል። ኢንዲቪጁዋል አካውንት፣ ጆይንት አካውንት እና ኮርፖሬት አካውንት ይላል። አሁን እኔ ቼክ ማድረግ የፈለግኩት ኢንዲቪጁዋል አካውንት ስለሆነ እሱን አንድ ጊዜ እነካለታለሁ። ከዛም እንደምታዩት ሎጊን ዊዝ ባዮሜትሪክስ እና ሎጊን ዊዝ ኮድ ይላል። ሁለተኛውን አማራጭ እመርጥለታለሁ። ከዛ ፋን ነምበርህን አስገባ ነው የሚለኝ። አስገባለታለሁ። ሴንድ ኮድ ይለኛል። እሺ ሴንድ ኮድ እለዋለሁ። ኦቲፒ ልኬልሃለሁ አስገባ እያለኝ ነው። እሺ ኦቲፒን አስገባለሁ። እዚህ ጋር የራሳችሁን መረጃ ያመጣል። ስማችሁን ከናያታችሁ እዚህ ጋር ያስቀምጣል። ከዛም በኋላ ስልክ ቁጥራችሁን አጠቃላይ ያለውን የናንተን ፐርሰናል ኢንፎርሜሽን ያሳያል ማለት ነው። ዘን አካውንት ኦር ከስተመር ነምበር ይላል። አካውንት ቁጥራችሁን ደግሞ እዚህ ጋር ታስገባላችሁ። ፔስት አረገውና ቼክ ለዋለው።
ያ ዘን ባንክ ዲቴል ይልና እንደምታዩት ይሄንን መረጃ ያሳየኛል። ኦኬ ትክክል መሆኑን ቸክ ታረጋላችሁ። የት ብራንች እንደተከፈተ ሁሉ ያሳያችኋል። ምንም ችግር የለውም። እዚህ ጋር ዘን ኮንፈርም እለዋለሁ። ዮር ናሽናል አይዲ ኢንፎርሜሽን ሃዝ ቢ ሰክሰስፉሊ ሊንክድ ቱ ዮር አካውንት ይልና ቴንኪው ይለኛል። በተሳካ ሁኔታ ሊንክ አደረኩት ማለት ነው። እናንተም በዚህ አግባብ ሊንክ ማድረግ ትችላላችሁ። ነገር ግን ቼክ ለማድረግ እነዚህ ፕሮሰሶችን ብቻ በመጠቀም የትም ሳትለፉ ማረጋገጥና መሆን አለመሆኑን መሳካት አለመሳካቱን ማየት ትችላላችሁ። ሌሎች ባንኮችንም በዚሁ አግባብ ፕሮሰሱን ተከትላችሁ ቼክ ማድረግና ያልተሳካውን ደግሞ እናንተ ድጋሜ አፕላይ ያደረጋችሁ መሙላት ትችላላችሁ። ለዛሬ የነበረን መረጃ ይሄንን ይመስል ነበረ። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።